በወቅቱ ማስተዋውሰው ነገር ምናልባት ታሪክም ያወጣዋል ምለው ነገር ምንድነው የኢትዮ ኤርትራ ጦርነት ጊዜ አንደኛው ኢትዮጵያ እውነት አሸንፋ ነው ወይ ጦርነቱ የቆመው የሚለው ጥያቄ ሲሪየስ ጥያቄ ነው የታሪክ ጥያቄ ስለሆነ ማለት ነው እና በወቅቱ የነበረው በተለይ ይሄ ከትግራይ የመጡት ካድሬዎች ይሄ ወረዳ የዞን ካድሬዎች ታቃለ ይሄ ስሜታቸው በተለይ ባድመ ላይ የነበራቸው ስሜት ከፍተኛ ነበረ ጦርነቱ በመቆሙም ቅሬታ አላቸው ያው ህዋትም ቤዚካሊ የተከፈለው ለሁለት የጦርነቱ መንስኤ ይመስለኛል ኦልሞስት በተለይ የወጡት ሰዎች ያንን ነው የሚያነሱት እና ክርክሩ በተለይ ከትግራይ የመጡት ካድሬዎች ጦርነቱን ገፍተን መሄድ እንችል ነበር እና የመለስና የመለስ ቡድኖች ናችሁ ጦርነቱ እንዲቆም ያደረጋችሁት የሚል በቡድን የተነሳ በየቡድኑ ውይይት ሲደረግ በጣም አደገኛ ውይይት ነበረ ከማረሳቸው ውይይቶች አንዱ ይሄ ነበርና በኋላ ያው ይሄ መረጃ ይደርሰዋል እሱ ግን አጠቃላይ ጉዳይ ነው ውይይቱ ኤርትራ ብቻ አይደለም 4 መጽሐፍ ነበር የነበረው 4 መጽሐፍ ዲሞክራሲ ጥያቄ በኢትዮጵያ አቅም ግንባታ ምናምን ሚሊዮን መጽሐፎች ታስታውሳቸዋል ይሄ እነሱ ነበሩ ከነሱ ውስጥ አንዱ የኪራይ ሰብሳቢነት ተብሎ ኤርትራ መንግስት እንደ አንድ የኪራይ ሰብሳቢነት እንትን ተነስታ ሞዴል ተነስታ ኢቭን የኢትዮ ኤርትራ ጦርነት የኪራይ ሰብሳቢነት ምሳሌ ነው ተብሎ ነው የቀረበው አለ በጽሁፍም አለ ባይዘው ቴዎሬቲካል ብቻ አይደለም ማወራውና ራሱ የኢትዮ ኤርትራ ጦርነት የተመራበት መንገድ የኪራይ ሰብሳቢነት መንገድ ነው የሚል ነው ለማስጨበጥ የፈለገው አቶ መለስ እና በኋላ ይሄን ነገር መረጃ ደረሰው በጣም ኦፌንድድ ሆኖ ጦርነቱ የቆመው ስላሸነፍን ሳይሆን በራሱ ጊዜ ተንገራግጮ ነው የቆመው እቺ ናት ቃሉም የነበረችው ተንገራግጮ ነው የቆመው ተንገራግጮ የቆመው ደግሞ በሶስቱም ግንባሮች የነበሩት ጀነራሎች 3 ግንባር ነበር አይደል ታስታውስ ከሆነ የባድመ የዛላምበሳና የቡሬ ግንባር በሶስቱም ግንባር የነበሩ ጀነራሎች በተናጠል አናገርናቸው በተናጠል ስናናግራቸው ለምሳሌ የባድመው ጀነራል ያለን ነገር በእኛ በኩል መግባት አይቻልም የምትችሉ ከሆነ በቡሬና በዛላምበሳ ግቡ አለን የቡሬውን ስናናግረው ደግሞ በቡሬ በኩል መግባት አይቻልም የሚቻለው በሁለቱ ጋር ነው ስለዚህ በተናጠል ጀነራሎቹ መረጃ ስጡ ሲባሉ በራሳቸው በኩል እንደማይቻል በሌላው በኩል እንዲሞከር ነው አድቫይዝ የሰጡት ማለት ነው this is what he said አሁን ደግሞ የገብሩ አስራት መጽሐፍ ላይ ተኮነ እኔ እንግዲህ ታሪክ ይፍረደው ያልኩ ለዛ ነው የገብሩ አስራት መጽሐፍ ላይ ደግሞ ምን ይላል ሁለቱ ጀነራሎች እምቢያሉ ይላል የገብሩ መጽሐፍ ነገር ግን ሁለቱ እምቢ እንዳሉ ሲያቅ ሳሙራ የሚመራው ግንባር ደግሞ ሻለ እንችላለን አለ ይላል አየ ሶ ይሄ ነው እንግዲህ በመሃል ያለው ነገር ዞሮ ዞሮ ግን በሁለቱም ጦር ግንባር የነበሩት ጀነራሎች ጦርነቱን ገፍቶ መሄድ አይቻልም የሚል ኮንክሉዥን ነው ነበር ስለዚህ በዚህም ማለበዛ መግፋት ስላልቻለን ነው ደባው ጦርነቱ ስላልገፋ ነው የሚል ኮንክሉዥን ነው ኢቭን የገብሩ መጽሐፍም ሳሙራ ያለበት ምክንያት ከነሱን ከሰማ በኋላ መለስ ከኋላ ከጀርባ የሆነ ነገር ብሎት ነው አየ ሳሙራ ከመለስ ስለሚጣበቅ ተረዳው ፖለቲካው ከጀርባ ያለው ፖለቲካው ማለት ነው ስለዚህ ታሪክ ያወጣዋል ማለት ይሄ እውነት ነው አንዱ እውነት እና የኢትዮጵያ መንግስትም ኢህአዴግ ጎበስ ከሆነ ያንን ቪዲዮ ይልቀቀው እኛ ምን እናገረው አሰት ከሆነ ምክንያቱም የተወሰነ የዶክመንተሪውን ፓርት እየቆረጡ የመለስ የሞተ ጊዜ በየጊዜው የሚያሳዩት ዶክመንተሪ ያላል እሱ ላይ ያስገቡታል ባይዘው ስለማቀው ማለት ነው ለከፍተኛ አመራር ስልጣና የተሰጠ ምትል ካፕሽን አስቀምጠው ይለቁታል ስለዚህ ይልቀቁትና በዛ ሰዓት የተናገረውን እንስማው ይሄ አንደኛው ጉዳይ ነው ጦርነቱ ሁለተኛ ቅድም ያነሳው የጀነራሉ ያነሳው አለ የጀነራል ለዊክሊክስ ላይ ወጣው ሶስተኛ አየር ኃይሉ ነው ጋሽ ሙሉጌታ የሚያነሱት ማለት ነው አየር ኃይሉ እንግዲህ አሁንም ታሪክ የሚያወጣው ነገር ምንድነው በኢትዮ ኤርትራ ጦርነት ወቅት ኢቭን የተዋጉላቸው አይሮፕላኖች በቀድሞ መንግስት የነበሩ ፓይለቶች ናቸው ሌላ ፓይለት አልነበረም እነዛም ፓይለቶች ውስጥ
የተወሰኑት ተመተው ነው የነበረው። በተለይ የኤርትራ አይሮፕላን ከመጣ በኋላ መቀሌ ላይ የተወሰኑት ተመተዋል። የቀሩትም ቢሆን አንደኛው የእንትና ነው ማን ነው ኮሎኔል በዛብህ ነው። በዛብህም ኤርትራ ሄዶ ኤርትራ ተመታ። አንደኛው ደግሞ የኢትዮጵያ ሲመለስ የኛ የኢትዮጵያ እንትን የራሱን መጥቶ ጨፈረ። ስለዚህ ኢቭን አይሮፕላንም አልነበረ የአይሮፕላን አብራሪም የለም በሌለበት ሁኔታ ነው ያለውና that's why I think ስምምነትም ወደ መስማማት የገቡት በአየር የመመታታት ይቆም የሚለው